በተለይ ወጣቶች እጅግ የሚፈተኑባቸው ከባባድ የስነ ምግባር ግድፈት ሊያመጡ የሚችሉ ፋሕሻ ጸያፍ የሆኑ ነገሮች ስልክ ስክሪን ላይ የሚቀመጡበት ሁኔታ ነው ያለውና የተረሳው ዒባዳ ዒባደቱል ሙራቀባ ነው። አላህ ያየኛል፣ አላህ ይሰማኛል፣ በአላህ ቁጥጥር ስር ነው ያለሁት የሚለው ስሜት በጣም ሳስቶ ይገኛል። ወደዚህ ዒባዳ ስንመለስ ሐቂቃ ሐያት ይስተካከል። ሰዎች ፊት ላይ ሆነ ልትፈጽመው ሐያ የምታደርገውን ነገር ብቻህን ሆነ ትፈጽመዋለህ ወይ ነው ወይስ አላህን ሐያ ታደርጋለህ? ሰዎች ኖሩ አልኖሩ ያንን ነገር ራስክን የምትከላከልበት ወይም ራስክን የምትጠብቅበት ሁኔታ ይህ ዒባደቱል ሙራቀባ ነው የሚባለው። አላሁ ዐዘ ወጀል ኢነላሃ ካነ ዐለይኩም ረቂባ፣ አላህ በእናንተ ላይ ተቆጣጣሪ ነው ይለናል። አላህ ረቂባ በአላህ እይታ ውስጥ ያለ